ስለ ማግኔቲክ ፊልድ ላይን ስንመለከት ልክ እንደ ኤሌክትሪክ ፊልድ ላይኖች ማግኔቲክ ፊልድ ላይኖችም ኢማጂነሪ የሆኑ ላይኖች ናቸው። ጠቀሜታቸውም ደግሞ ማግኔቲክ ፊልድን ቪዥዋላይዝ ለማድረግ ለማየት ሲምፕሊፋይ ለማድረግ የምንጠቀማቸው ኢማጂነሪ የሆኑ ላይኖች ናቸው። ሰው ማግኔቲክ ፊልድ ላይኖች ስትራክቸራቸው ምን ይመስላል የሚለውን እዚህ ጋር ፊገሩ ላይ ማየት ትችላላችሁ። ኤ ላይ እንደምታዩት አንድ ባር ማግኔት ዙሪያ ያለውን ማግኔቲክ ፊልድ ላይኖችን ነው የምትመለከቱት። ሶ እዚህ ጋር እንደምታዩት ከኖርዝ ፖል ይነሳል። ማግኔቲክ ፊልድ ላይኖቹ ከኖርዝ ፖል ይነሳሉ፣ ወደ ሳውዝ ፖል ይገባሉ። ሶ ዳይሬክሽኑ ይሄን ይመስላል ማለት ነው። አጌን ኢን ኦል ዳይሬክሽን ከኖርዝ ፖል ይነሳሉ፣ ወደ ሳውዝ ፖል ይሄዳሉ። ይሄ አውትሳይድ ደ ማግኔት ሲሆን ነው። ኢንሳይድ ደ ማግኔት ደግሞ ሲሆን ከኖርዝ ፖል ይነሳል ወደ ከሳውዝ ፖል ይነሳል ወደ ኖርዝ ፖል ይሄዳል ማለት ነው። ስለዚህ በደንብ ካስተዋላችሁት ምን ይፈጥራል ማለት ነው? ሉፕ ይፈጥራል ማለት ነው። ከኖርዝ ይነሳል ወደ ሳውዝ ይመጣል፣ ከሳውዝ ደግሞ ወደ ኖርዝ ይመጣል። ሉፕ ክሬት አደረገ። ለዛ ነው ቅድም ኤሌክትሪክ ፊልድ ሉፕ ክሬት ያደረገ፣ ማግኔቲክ ፊልድ ግን ሉፕ ክሬት ያደርጋል ያልነው ለዚህ ነው። ቢ ላይ ደግሞ ስንመጣ የሁለት የተለያዩ ባር ማግኔቶችን ኦፖዚት ፖሎችን በምናቀራርበት ጊዜ ፊልዱ ምን ይመስላል የሚለውን ነው የሚያሳየን። አጌን ከኤ ጋር ተመሳሳይ ነው፣ ምክንያቱም ኦፖዚት ፖሎች ስለሆኑ ማግኔቲክ ፊልድ ላይኖቹም ተመሳሳይ ስትራክቸር ይኖራቸዋል። ከኖርዝ ፖል ይነሳሉ ወደ ሳውዝ ፖል ይሄዳሉ፣ ከኖርዝ ፖል ይነሳሉ ወደ ሳውዝ ፖል ይሄዳሉ። ይሄ አውትሳይድ ደ ማግኔት ሲሆን ነው። ኢንሳይድ ደግሞ ከሆነ ወይም ቢትዊን ደ ፖልስ ደግሞ ከሆነ ከሳውዝ ተነስቶ ወደ ኖርዝ፣ ከሳውዝ ተነስቶ ወደ ኖርዝ ይሄዳል ማለት ነው። ሶ ክሎዝድ ሉፕ ክሪኤት አደረገ እንለዋለን። ሶ ኤ እና ቢ ላይ ያየነው ኦፖዚት ፖሎች ሲኖሩ ነው። ሲ ላይ ደግሞ ተመሳሳይ ፖሎች ሲኖሩን ማግኔቲክ ፊልድ ላይኑ ምን ይመስላል የሚለውን ያሳየናል። ሶ እንደምታዩት ሁለት የተለያዩ ባር ማግኔቶችን የተጠቀምነው፣ ሁለቱም ፖሎች ኖርዝ ፖል ናቸው። ሶ እዚህ ጋር እንደምታዩት ማግኔቲክ ፊልድ ላይኖቹ ከአንዱ ኖርዝ ይነሳሉ፣ ከዛ ወደ ሳውዝ ፖል ይሄዳሉ። ከዚህኛውም ኖርዝ ፖል ይነሳሉ፣ ወደ ሳውዝ ፖል ይሄዳሉ ማለት ነው እንጂ ከኖርዝ ፖል ተነስቶ ወደዚህ ኖርዝ ፖል የሚሄድ ማግኔቲክ ፊልድ ላይን አይኖረንም ማለት ነው። በዚህም ዳይሬክሽን እንደዛው፣ በዚህም ዳይሬክሽን እንደዛው። ሶ ሪፔል እየተደራረጉ ነው ማለት ነው። ላይኖቹ እርስ በእርሳቸው እየተገፋፉ ነው። ይሄ ሪፐልሲቭ ፎርስ መኖሩን ያመለክተናል ማለት ነው። እዚህ ጋር ዲያግራሙ ላይ እንደምትመለከቱት በጣም ቲን የሆኑ ብላክ ላይኖች አሉ እዚህ ጋር እንደምታዩት። እነዚህን እንዴት አገኘን ስንል ምንድነው በማግኔቱ ዙሪያ አይረን ፊሊንግን በመነስነስ ነው ማለት ነው። አይረን ፊሊንግ ማለት በጣም ደቃቅ የሆነ የብረት ቅንጥብጣብ እንደማለት ነው። ስሞል የሆነ የብረት ቁርጥራጭ በፓውደር መልክ ማለት ነው። እሱን በማግኔቱ ዙሪያ ብንነሰንስ እነዚህ ደስት ፓርቲክሎች እነዚህ አይረን ፊሊንጎች ምን ያደርጋሉ ማለት ነው? ራሳቸውን ኢን ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ ላይን አሬንጅ ያደርጉና እንደዚህ አይነት ሉፕ ክሪኤት ያደርጋሉ ማለት ነው። ሶ ማግኔቲክ ፊልድ ላይኖችን ቪዥዋላይዝ ለማድረግ ከምንጠቀምበት ቴክኒክ አንዱ ይሄ ነው። አይረን ፊሊንጎችን ምን ማድረግ በማግኔቶች ዙሪያ መነስነስ ማለት ነው። ሌላው ማግኔቲክ ፊልድ ላይኖች ምን አይነት ፕሮፐርቲ አላቸው የሚለው ነው። ሶ ማግኔቲክ ፊልድ ካለው ፕሮፐርቲዎች ውስጥ አንዱ ምንድን ነው? ማግኔቲክ ፊልድ ላይኖቹ ዳይሬክት የሚሆኑት ኢን ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ ኢትሰልፍ ነው ማለት ነው። ላይኖቹ ከማግኔቲክ ፊልዱ ጋር ተመሳሳይ ዳይሬክሽን ነው የሚኖራቸው። ያ ማለት ምን ማለት ነው? ማግኔቲክ ፊልድ ላይኖች ቅድም ዲያግራሙ ላይ እንዳየነው ከኖርዝ ፖል ተነስቶ ወደ ሳውዝ ፖል ነው የሚሄደው። ስለዚህ ማግኔቲክ ፊልድ ላይኖቹንም ስንስል ይሄንን አክቹዋሊ የሆነውን የማግኔቲክ ፊልድ ዳይሬክሽን ፎሎ ማድረግ አለብን። ሲቀጥል ደግሞ የማግኔቲክ ፊልዱ ማግኒቲዩድ ሁል ጊዜ ለማግኔቲክ ፊልድ ላይኖቹ ታንጀንት ነው። እሱን በደንብ አድርገን ማወቅ አለብን። ሌላ ማግኔቲክ ፊልድ ላይኖቹን ስንስል ምን ያህል ላይኖች መጠቀም አለብን? በጣም ማቀራረብ አለብን ወይ? ዴንስ ማድረግ አለብን ወይ? ኮምፓክት መሆን አለበት ወይ? ወይስ ረዝረዝ አድርገን የተወሰኑ ላይኖችን ብቻ ነው መጠቀም ያለብን የሚለውን ደግሞ ስንመለከት ያ ዲፔንድ የሚሆነው በማግኔቲክ ፊልዱ ማግኒቲዩድ ላይ ነው። ለምሳሌ የአንድ ፐርማነንት ማግኔት ፕሮዲስ የሚያደርገው ማግኔቲክ ፊልድ በጣም ጠንካራ ከሆነ ከኖርዝ ፖል ተነስቶ ወደ ሳውዝ ፖል የሚሄደውን ማግኔቲክ ፊልድ ላይን ስንስል በጣም ብዙ ላይኖችን እንጠቀማለን። ሶ በእያንዳንዱ ላይን መካከል ያለው ዲስታንስ ይቀንሳል ማለት በጣም አጠጋግተን እንስላለን። ይሄ የሚያመለክተው ምንድነው? ስትሮንግ ማግኔቲክ ፊልድ መኖሩን ነው ማለት ነው። ለምሳሌ እዚህ ጋር ይሄ ባር ማግኔታችን ቢሆን ይሄ ኖርዝ ፖል ቢሆንና ይሄ ሳውዝ ፖል ቢሆን ይሄ ባር ማግኔት ፕሮዲስ የሚያደርገው ማግኔቲክ ፊልድ በጣም ከፍተኛ ቢሆን ፎር ኢንስታንስ 1000 ቴስላ ቢሆን which is a very large number in this case ማግኔቲክ ፊልድ ላይኑን
ድሮ ስናደርግ ምን እናደርጋል ማለት ነው? በጣም ብዙ ላይኖችን ነው ድሮ የምናደርገው፣ ፕላስ በጣም አጠጋግተን ነው የምንስላቸው ማለት ነው። ይሄ የራሱ የሆነ ቪዥዋል ሲግኒፊካንስ አለው። ምክንያቱም ላይኖቹ በጣም የተጠጋጉ ከሆነ ማግኔቲክ ፊልዱ ምንድነው ማለት ነው? ስትሮንግ ነው ማለት ነው። ሶ ማግኒቱዱን ራሱ መሳል አይጠበቅብንም ማለት ነው። ማግኔቲክ ፊልዱን ማግኒቱዱን ራሱ መጻፍ አይጠበቅብንም። እነዚህን ላይኖችን በማየት በጣም የተጠጋጉ ከሆነ ስትሮንግ የሆነ ማግኔቲክ ፊልድ እንዳለው በቀላሉ መረዳት እንችላለን። በተቃራኒው ደግሞ ማግኔቲክ ፊልዱ በጣም ዊክ ከሆነ ይሄ ለምሳሌ ኖርዝ ፖል ነው፣ ይሄ ሳውዝ ፖል ቢሆን ለምሳሌ ማግኔቲክ ፊልዱ 0.5 ቴስላ ከሆነ ይሄንን ሪፕሬዘንት ለማድረግ የምንጠቀማቸው የላይኖች ዴንሲቲ ቅድም ካየነው ያነሰ ይሆናል ማለት ነው። ሶ ይሄ የሚያመለክተው ማግኔቲክ ፊልዱ ዊክ መሆኑን ያሳየናል ማለት ነው። ሶ የምንጠቀመው ነምበር ኦፍ ላይን እንደ ማግኔቲክ ፊልዱ ስትሬንግዝ ይወሰናል ማለት ነው። ይወሰናል። ሌላው ሁለት ማግኔቲክ ፊልዶች እርስ በርሳቸው ክሮስ አይደራረጉም። እዚህ ጋር እንደምናየው ለምሳሌ እችኛዋ ማግኔቲክ ፊልድ ላይን እና እችኛዋ ማግኔቲክ ፊልድ ላይን እርስ በርሳቸው ክሮስ አይደራረጉም። ሶ ይሄ ሌላው ኢምፖርታንት ፕሮፐርቲያቸው ነው ማለት ነው። ሌላው ቀደም የጠቀስኩት ነው። ኤሌክትሪክ ፊልድ ላይኖች ክሎዝድ ሉፕ አይሰሩም፣ ማግኔቲክ ፊልድ ላይኖች ደግሞ ክሎዝድ ሉፕ ይሰራሉ ብለናል። እንደገና በማግኔቲክ ፊልድ ጊዜ ከኖርዝ ፖል ወደ ሳውዝ ፖል ነው የሚገቡት። ኢን ኬዝ ኦፍ ኤሌክትሪክ ፊልድ ደግሞ ከፖዚቲቭ ወደ ኔጌቲቭ። ሶ ዲያግራማቲካሊ ይሄን ይመስላል። ማግኔት ባር ማግኔታችን ይሄ ከሆነ ማግኔቲክ ፊልዱ ሲሳል በእንደዚህ አይነት መልኩ ነው ማለት ነው። የኤሌክትሪክ ፊልድ ደግሞ ከሆነ ፖዚቲቭ ቻርጅ ሲኖረን ከፖዚቲቭ ቻርጁ ተነስቶ አውትዋርድ ኢን ራዲያል ዳይሬክሽን ዳይቨርጅ ያደርጋል። ሶ ኤሌክትሪክ ፊልድ ላይኖቹ እንደዚህ አይነት ስትራክቸር ይኖራቸዋል ማለት ነው። ራዲያሊ አውትዋርድ ነው ማለት ነው፣ ወደ ውጪ እንደዚህ አድርገን ነው የምንስለው። ኢን ኦል ዳይሬክሽን ልክ እንደ ማግኔቲክ ፊልድ ላይኖቹ እነዚህም ክሮስ አይደራረጉም። ኔጌቲቭ ደግሞ ሲሆን ደግሞ ኮንቨርጅ ነው የሚያደርጉት፣ ከተለያየ አቅጣጫ ወደ ኔጌቲቭ ቻርጁ ኮንቨርጅ ያደርጋሉ ማለት ነው። ሶ ዳይሬክሽናቸው ራዲያሊ ኢንዋርድ ነው። ቀደም ለፖዚቲቭ ራዲያሊ አውትዋርድ ነው ያልነው፣ ለዚህ ደግሞ ራዲያሊ ኢንዋርድ ይሆናል ማለት ነው። ሌላው ለዚህ ነው ፖዚቲቭ ቻርጅን እንደ ሶርስ፣ ኔጌቲቭ ቻርጅን ደግሞ እንደ ሲንክ ሪፕሬዘንት ያደረግነው ለዛ ነው። ሶርስ ማለት የሆነ ነገር የሚመነጭበት ነው። ሶ ኤሌክትሪክ ፊልድ ላይኖቹ ከፖዚቲቭ ይመነጫሉ ማለት ነው። ኔጌቲቭ ደግሞ ሲንክ ነው፣ እንደ ጉድጓድ ይስባል ማለት ነው። ሶ ዲያግራማቲካሊ በዚህ መልኩ ሪፕሬዘንት እናረጋቸዋለን። ስለዚህ ተማሪዎች እዚህ ለሰን ላይ ነበረን ቆይታ ይሄን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቢኤም ቨርቹዋል አካዳሚ የምን ጊዜም ተቀዳሚ ምርጫችሁ እንዲሆን እያሳሰብኩ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ሌሰን ድረስ መልካም ቆይታ ይሆንላችሁ።